ዘኪዮስ ድንገት ከዛ ሁሉ አመት ድካም ድንገት ከዛ ሁሉ አመት ልፋት ድንገት ከዛ ሁሉ አመት ውድቀት ከዛ ሁሉ አመት ባዶነት ውስጥ ድንገት ዛፍ ነው ያዘጋጀለት እግዚአብሔር። አሜን። አንተ ሰው ዛፉ ጋር ደርሰሃል። አሜን። ምናልባት በህይወት ላይ ነገሮች ከረው ከትላንት ይልቅ ባዶነት ለውጥ እየመጣ ነው ሲባል ባዶነቱ እያደገ አሜን ከትላንቱ ይልቅ ባዶነቱ እየገዘፈ ሊሆን ይችላል። ሁኔታ የሚለው ይሄንን ሊሆን ይችላል። አዎ ከዛሬ በኋላ ግን እግዚአብሔር ለዘኪዮስ ዛፉን እንዳዘጋጀ ልክ እንደዚሁ እግዚአብሔር ያዘጋጀልህ መውጫ አለ። አሜን። እግዚአብሔር የከፍታህን መውጫ አዘጋጅቶታል። አሜን። ከዛሬ በኋላ በጣም ብዙ ሰዎች ለመንክ አለኝ ጌታ። ብዙ ሰዎችን ለመንክ፣ ታላላቅ ሰዎችን ለመንክ፣ ባለስልጣኖችን ለመንካቸው። ልክ ነው። ባለስልጣኖችን እያንኳኳ ለመንክ፣ ትልልቅ ሰዎችን ለመንክ። ብዙ ሰው ደጅ ጠና፣ ብዙ ቢሮ ገባ። መፍትሄ ያለው አሉ። መፍትሄ ያለው ያሉህ ግን ከአንተ ኪስ ገንዘብ ለመውሰድ ነው እንጂ ለአንተ መፍትሄ ሊሰጡህ አይደለም። እውነት ነው። ዛሬ ነግረሃለሁ፣ ለተዘጋጀልህ ዛፍ ትወጣለህ። አሜን። ሰው ባዘጋጀልህ በኩል አይደለም የሚረጋገጠው እግዚአብሔር የሰጠህ። ሰው ባዘጋጀልህ በኩል አይደለም እግዚአብሔር ተክሎ ባዘጋጀው ዛፍ በኩል። ደክሞሃል፣ በትንቢት ራሱ ደክሞሃል። በጣም ሰለቸህ። በጣም ብዙ ህልም አለ፣ ብዙ ትልልቅ ነገር አለ። ይሄ እባብ የተቀመጠው ወላይታ ሀገር ነው። አንድ እባብ እገላለሁ። እሺ ስራዬ እባቡ መግደል ነው። አሜን። ይሄ እባብ ወላይታ የሚባል ሀገር አለ። አዎ ሀገር ነው። ቴንክ ዩ። ወላይታ ሀገር አረካ የሚባል ከተማ አለ። አረካ አካባቢ እዚህ አካባቢ ላይ ስማኝ፣ አረካ አካባቢ ላይ አንተ የምትሰራው ወደ ቦዲቲ ነው። ጉዳይ ያለው ቦዲቲ ላይ ነው። ያውም ከቦዲቲ ወደ ሶዶ መውጫ ላይ ነው ያለው መንገድ ላይ። ከዙ ግን ያለው አረካ የሚባል ከተማ ላይ በጥንቆላ አስደግመው ትልልቅ ሜጋ ፕሮጀክት ታስሮብሃል። ትልቅ ዘይት ፋብሪካ እየገነባ ታሰረብህ። 4 አመት ሆኖታል ከቆመ። ይኸውልህ ገንብተህ መተህ ልክ መጨረሻ ስቴፕ ላይ ሲደርስ እንዴት እንደሆነ አይታወቅም ቀጣ ላይ ዘይት ፋብሪካው 4 አመቱ ነው ከቆመ። ታሻ ምንድነው? ታሻ የድርጅቱ ስም ነው፣ የዘይቱ ስም ነው። ውበት ግርማውን አይቼ ልቤ ተሸንፏል። እኔስ ኢየሱሴን አግኝቼ ውስጤ እረፍ ብሏል፣ ልቤም እረፍ ብሏል። አይታየኝም ሌላ አይታየኝም ሌላ አይታየኝም ሌላ አይታየኝም ሌላ አይታየኝም። ምን አለ ቢያይልኝ ሰው ሁሉ እኔ ያየሁትን፣ ምን አለ ቢቀምስልኝ ሰው ሁሉ እኔ ቀመስኩትን። ምን አለ ቢያይልኝ ሰው ሁሉ እኔ ያየሁትን፣ ምን አለ ቢቀምስልኝ ሰው ሁሉ። እልልታ ለጌታ። ልዩ ነው ሰላሜ ልዩ ነው እረፍቴ፣ ኢየሱስ ሲገባ ከቤቴ አማረ ሕይወቴ። ልዩ ነው ሰላሜ ልዩ ነው እረፍቴ፣ ኢየሱስ ሲገባ ከቤቴ አማረ ሕይወቴ። የማያቋርጥ ጩኸት ክብር እልልታ ይሁንለት። ኢየሱስ ጌታ ነው። እኔ ነገር እባቡ በተአምር አያመልጠኝም። አሜን። በምንም አይነት ሂሳብ እባቡ አያመልጠኝም። አሜን።
የገባበት እገባለሁ እገለዋለሁ። የደሙ ጉልበት አናቱን ይበሳዋል፣ ወገቡን ይሰብረዋል፣ ሩጫውን ይገታዋል። አንድ ሰው ጮክ ብሎ እባቡ ሞተ ይበል። እባቡ ሞተ። አረካ ስለ አንተ ዝም አልክ። አንተ ቦዲቲን ስለሆነ የምታውቀው አረካም ቡና መፈልፈያ አለኝ። ቡና መፈልፈያ አለ። አዎ ቆሟል። አሁን እሱ ቆሟል። እሱ አዎ። ከረሜላስ? ከረሜላ ፋብሪካ ከኔ ጎን ከኔ ጀርባ ከረሜላ ፋብሪካ አለ። ከኔ ዘይት ፋብሪካ ጀርባ ከረሜላ ፋብሪካ አለ። ቦዲቲ ላይ አረካ ላይ የተቀመጠ ትልቅ ጠንቋይ አለ። ትልቅ ጠንቋይ የአንተን ነገር ያስቆሙት ሰዎች አሉ። እነዚህ ሰዎች ና ልንገር በጆብ ይሄ ሰው ነው። ምክንያቱም ይሄ ሰው የመጣው አሁን ከነገርኩ ነው። ከዚህኛው ሃይማኖት መጣና አሁን ወደው ነገርኩ ወደ ሁለተኛው ሃይማኖት ነው የገባው ነው። በትክክል ከዛ በኋላ የግል ደብተራዎች አሉት። በትክክል የሚቀልባቸው አሉ። ዱቄት ያመርታሉ። በዱቄት ይዘው ነው የረገሙ አመድ እየረጩ ከፋብሪካ ውስጥ ሆነው አመድ እየረጩ ዱቄት እየረጩ የአንተን ጉዳይ ቋጥረው ያዙ ሁሉ ዘንድሮ ተነቀሉ። አሜን። የእግዚአብሔር መዳፍ እባቡን መታው። አሜን። እዛ ቦዲቲ አረካ መስመር ላይ ያሉ ጠንቋዮችን እለቀማለሁ። አሜን። ከዛሬ በኋላ ችለው አይሰሩም። አሜን። ኃይላቸውን እግዚአብሔር መቶታል። ጉልበታቸውን እግዚአብሔር መቶታል። በኔ ዘመን አይሰሩም። በእናንተ ዘመን አይሰሩም። ኢየሱስን እየጠራን አይሰሩም። የእግዚአብሔር እሳት በላያቸው ላይ ወደቀ። የደሙ እሳት በላያቸው ላይ ወደቀ። የእግዚአብሔር ክብር በላያቸው ላይ ወደቀ። እሱ ሃይማኖቱን ፈልጎ አይደለም ከዛኛው ሃይማኖት ወደዚህኛው ሃይማኖት የመጣው። ጥንቆላና ስፒሪቱ እባቡ አዞት ነው። ይሄን ሃይማኖት ትተህ ወደዚህ ሃይማኖት ነው ያለው። ከዛሬ በኋላ ይኸውልህ አፈር ራሱ ዘይት ይሆንልሃል። አሜን። ሌላውን ተው። ገና ያልነገርከውን የዘይት ስም አየር ላይ አንተ ጋር ያለውን የዘይት ስም እግዚአብሔር ከጠራው እግዚአብሔር ይኸውልህ ጥይት የሚያባክን አምላክ አይደለም። አሜን። ይተኩሳል፣ ይጥላል። አሜን። ይተኩሳል፣ ይከፍተዋል። አሜን። ይነካዋል፣ ይበረገዳል። አሜን። አሁን ትልልቅ ሚሊየን ብሮችን አስለቅቃል። አሜን። ጉዳይ የቆመው በብር ብቻ እንዳይመስልህ። ጉዳይን ያቆሙት በመተት ነበር። እግዚአብሔር መተቱን መቶታል። አሜን ይልሃል። አሁን በጆሮ የነገርኩ ይሄ ሰው እንዲህ ይላል፣ ለኔ ሸጦ ነው መሄዶ ይልሃል። አው ይላል። አይኖራትም እኔ እያለሁ አይገነባትም እያለ እየፎከረ ነበር። ከዛ የተነሳ ቤቱን ገነባ፣ ብሎኬት ደረደርክ፣ ልስን ለሰንክ፣ የሆነ ነገር ያደረክ፣ ቆመ። ከፈለክ የዘይት ፋብሪካውን በመንፈስ የማይሆን እስልልሃለሁ። ራሱ ነው መሃሉ ማምረቻ ወደዚህኛው በኩል ያለው ራው ማቴሪያል ስቶር ያኛው ፕሮዳክሽን አራው እንዲህ ክብ ክብ ሲቅርጽ ነው ማለት ሶስቱም እና መሃሉ ያለው በጣም ከፍ ያለ እንዲህ ሲቅርጽ ጣራ ዳርና በቀኝና በግራ በኩል ዝቅ ፎቶ ላወጣ ነበር አልታያለኝ አለ ፎቶ እንደዚህ ሶስት የተያዘ ይሄ ጥሬ ዕቃ ስቶር፣ እሺ ይሄ ማምረቻ መጋዘን፣ ይሄ ምርት መጋዘን። ውሆት ልስማ ወይ መጮህ ያምረኛል ቃላት ያጠረኝ ያደግነት ፍቅረት ዝያለኝ አንድ ሰው በእልልታ ውስጤን የፈነቀለው የምስጋና ዜማ ያረግ ወደ ማደር ጣፋጭ ሆኖ ይሰማ ይታይ እንደረዳኝ አገር ሁሉ ይወቀው እንዴት ችሎ ዝም ይላል ይሰለላል እንዴት ችሎ ዝም ይላል እንዴት ችሎ ዝም ይላል በእልልታው ያከብርሃል በጩኸት ያከብርሃል
በእልልታው ያከብርሃል፣ በጩኸት ያከብርሃል። እልልታ፣ ጩኸት፣ ክብር ክብር መሰለህ። በጣም ነው እባቡ ያንገላታህ። እግዚአብሔር ምስክሬ። እዚህ ጋር ፋብሪካ ተዘግቶብሃል፣ እዛ ጋር ፋብሪካ ተዘግቶብሃል። አሁን ትልልቅ 3 ፋብሪካዎችን ከፍታለሁ። አሜን። 3 ፋብሪካ ብቻ አይደለም፣ ልክ ይሄ ጀነራል የሆነ ቢዝነስ አለ። ጀነራል ትሬዲንግ ኢምፖርት ኤክስፖርት አለኝ። ኢምፖርት 4 መኪና ግቢ ውስጥ ካለው አማርጬ የምነዳ ሰው ነኝ። አሁን እግረኛ ነኝ። በታክሲ ነው የመጣው እዚህ። ኢየሱስ ጌታ። አንብበኸዋል? ጀነራል ትሬዲንግ ካምፓኒ። ከዛ በፊትስ በትልቁ የጻፍኩት ቲ ፊደል ኤ ፊደል ቲኤ ተሰማያ ነው። ጀነራል ትሬዲንግ ነው ንግዴ። መጥቷል ኢየሱስ በግርማው ወኔ ቤት እየተራመደ ገብቷል ኢየሱስ በግርማው ወኔ ቤት እየተራመደ በችግሩ ላይ እየተራመደ በሁኔታው ላይ እየተራመደ ባስለቀሰኝ ላይ እየተራመደ ገብቷል ኢየሱስ እየተራመደ። የትንሣኤ ማህተም ከተመታ በኋላ ሞቴል። አሜን። ኢየሱስ ከትንሣኤው በኋላ ሞቴል ያልነበረ፣ ከትንሣኤ በኋላ ትንሣኤ ነው ያለው። አሜን። የመታውልህ የትንሣኤ ማህተም ጉዳዮችን ሁሉ አንሎክ ሟርተኞች የዘጉትን እግዚአብሔር ምስክሬ። አሜን። ይኸው አውሬው የዘጋውን ሎክ ያደረገውን ሁሉ እኔ አንሎክ እንዲህ ብዬ ትንቢት እነግራችኋለሁ። እባቡ የዘጋባችሁን ሁሉ ሎክ ያደረገውን አንሎክ የዘጋውን እባቡ ከፍተዋለሁ። እባቡ የዘጋባችሁ ተከፈተ። እባቡ የዘጋብሽ ተከፈተ። እባቡ የዘጋብህ ተከፈተ። አሁን ንብረት ብቻ እንዳይመስል የተመለሰው ሞገስህ። አሜን። ሞገስህ ብቻ እንዳይመስል የጸሎት ህይወትህ። አሜን። የሚገርም የጸሎት ህይወት የነበረ ሰው ነህ። ብዙ ነገር ውስጥ የገባኸው በገንዘብ አይደለም፣ በጸሎት ነበር። አሁን ግን ደክሞ ትተኸዋል። እግዚአብሔር የጸሎትን የከባድ እሳት ከባድ መሰዊያ ላይ የሚነድ እሳት አለ። የማይበርድ እሳት። አሜን አሜን። የማይበርድ እሳት። አሜን። እግዚአብሔር ከፍቶታል። አሜን። ያንተን ቤት ኮንስትራክሽኑ ላይ ሲሳተፍ የነበረ ሰው አለ፣ ወይም ኮንስትራክሽኑን ራን የሚያደርግ የነበረ አይነት ሰው። ሳይት ማናጀር ተስፋ የሚል ስም ግን አለ። ሳይት ማናጀር ያልኩት እሱ። ሳይት ማናጀር ነው ተስፋዬ ራስ። በደረቅ ምድር ውሃ በሌለው አንተን አግኝቼ ተደስቻለሁ። ረካው በቃ ቆረጠ ጥሜ ዘመኔ ያልቃል በልምላሜ ነፍሴ ለመለመች ጌታ ስላገኘች ለመለመች የደረቁ አጥንቴ አለምልሞልኛ ጽዋዬንም ደግሞ ጌታ ሞልቶልኛ። በሞት ጥላ ብሄድ የቱ ያስፈራኛ? ልዑል እረኛዬ ከለላይ ሆኗል። ነፍሴ ለመለመች ጌታ ስላገኘች ለመለመች። እግዚአብሔር ይሄን ሰው ሲያነሳ ምክንያት አለው። አሜን። ምክንያቱም በጣም ብዙ ነገር ተበላሸ። በጣም የዚህ ሰው እጅ አለ። ተስፋዬ ኩሳማ ነው ራሱ። የአባቱ ስም ነው ተስፋዬ ኩሳ ነው።
ተስፋዬ ኩሳ ስራ ስጠኝ፣ አሁን ስራ የለኝም ሳይት ፎርማን ሆኜ ለስራ ብሎኝ ለምኖኝ ሲያስቸግረኝ ነው ስራ ብዬ ያስገባሁት። ከጅማሬ እስከ መጨረሻ እስከሚቆምበት ጊዜ ድረስ እሱ ነበር ማኔጅ የሚያደርግ የነበረው። ኢየሱስ ጌታ ነው። ጉዳይ ከዛሬ በኋላ እግዚአብሔር የጨለማውን ፋይል ከድኖ ዘግቶታል። አሜን። ከዚህ በኋላ ለምነህ ከልማት ባንክ የምትቀበለው ገንዘብ የለም። እሺ 4 ዓመትና ከዛ በላይ ለምነሃል። በትክክል 2011 ጀምሮ ትላንትና ራሱ 3 ስብሰባ ነበር። ትላንትና በትላንትናው ቀን ልማት ባንክ ፕሬዝዳንቶችን እንዲያናግሩልኝ ብዬ 2-3 ባለስልጣናትን ተራ በተራ አነጋግሬያቸዋለሁ። ትላንት አናግረን ነው። ትላንት በትናንትና ሁለት አንተ የምትጨነቀው ስለ 30 እና ስለ 40 ሚሊዮን ብር ነው። እግዚአብሔር ደግሞ የሚያስለቅቀው በ200 በ100 ሚሊዮኖች ነው። 200 ሚሊዮን ብር ነው ቀሪ። አቤት ፕሮጀክት ፕሮፖዛል ላይ 200 ሚሊዮን ብር ነው። እባቡ የዘጋቸውን በሙሉ በእግዚአብሔር ቅባት መስቀል ላይ በፈሰሰው በደሙ ጉልበት በክርስቶስ ኢየሱስ ደም በኩል እንከፍታለን። አሜን። ተከፈተ። አሜን። እባቡ የዘጋው ተከፈተ። አሜን። በባለስልጣን በኩል የሚያልቅ ነገር ሳይሆን በቅባት በኩል ያለቀ ነገር አለ። አሜን። የእግዚአብሔር ቅባት ጨርሶታል። አሜን። ታያለህ የእግዚአብሔር ቅባት ምን አይነት አምላክ እንደሆነ። እግዚአብሔር ተወራርጄ ነው የመጣሁኝ። ጎናችሁ ያለውን ሰው ነካ አድርጉትና እግዚአብሔር ከተወራረድክበት በሉት። የሚያሳፍር አምላክ አይደለም በሉት። ዛሬ እንዲሆኖልሃል በሉት። እግዚአብሔርን በጠበቅበት ጉዳይ ላይ በሉት። እግዚአብሔር ዛፉን አስተካክሎልሃል በሉት። አዘጋጅቶልሃል በሉት። መውጫውን አዘጋጅቶልሃል። አንድ ሰው ዘሎ ይነሳና መውጫው ተዘጋጀልኝ፣ ወጥቻለሁ። እግዚአብሔር ባዘጋጀልህ መውጫ በኩል ወጥተሃል። አሜን። አንተማ 5-6 ዓመት ለፋ አንኳኳ፣ መውጫ ፈለክ፣ መውጫ የለም። አሁን እግዚአብሔር መውጫውን አዘጋጅቷል። አሜን። ትልልቅ ትራኮች ይኖርሃል። አሜን። ደግሞ የትራንስፖርት ቢዝነስም ትጀምራለህ። እሺ የሰላም ባስ ስካይ ባስ አይነት ከህንድ ከቱርክ የሚጫኑ ማሽኖች አሉ። ከቻይና የሚጫን ማሽን አለ። ዘይት ፋብሪካ ማሽኑ እንደዚሁ ከቻይናና ከቱርክ ነው ፍሪፎርማ የሰበሰብኩት። ቆሞም እያለ ማለት ነው። እየተጫነ ይገባል። መቼም የማትቆም ሰው አሜን አንተ ነህ። አሜን። እግዚአብሔር አውርቶ መቆም የማይታሰብ ጉዳይ ነው። አቤት ዛሬ ገብተህ የምተኛው እንቅልፍ እስከ ዛሬ አልተኛውን እንቅልፍ አልተኛም። ከ7 ሰዓት ጀምሮ 2 ሰዓት ብተኛ ከምሽቱ 2 ሰዓት ምሽት ላይ 2 ሰዓት 5 ሰዓት እስከ 7 ሰዓት ማታውን 7 ሰዓት ነው የነቃው። ሲጸልይ ሳነብ ምስል አነቃው። ከዚህ በኋላ ግን ገብተህ የምትተኛው እንቅልፍ አሜን ቀስቅሰውክ ነው ብትነሳው። አሜን። ከዛሬ በኋላ ንብረቶችህ፣ ራእይህ፣ ሀብትህ እግዚአብሔር መልሶታል። አሜን። እሱም ብቻ አይደለም ወረታ ያውቀው እንደ ጌታ ያለ ራሱ እግዚአብሔር አብርቶላት ነው ይሄን ነገር ነግራ ይቅርታ የጠየቀች። ራሱ እግዚአብሔር ተናግሯት እግዚአብሔር መልሷት ነው። ይሄ ኬስ ከዚህ በኋላ ድጋሚ አንተ ቤት አይሆንም። አሜን። እግዚአብሔር ጤንነትህን፣ መንፈሳዊ ነገርህን፣ ጉልበትህን፣ በረከትህን በሙሉ ዛሬ አስተፍቶታል። አሜን። እጆችን አንሳ። አይረሳ ጌታ ሰው አይረሳ ኢየሱስ ሰው አይረሳ ጌታ ሰው አይረሳ ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ። እናመሰግንሃለን። ክብር፣ እልልታ፣ ጭብጨባችን ለአንተ ብቻ ነው። ያገኘኝ ሰው አይደለም
ሰው አይደለም። ያገኘኝ ራሱ ኢየሱስ ነው። ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። ትንሣኤ ሆኖልኛል። አንድ ሰው ጮክ ብሎ እባቡ ሞተ ይበል።